አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ኢትዮ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? እንኳን ደህና ቆያችሁኝ። ሁላችሁም በያላችሁበት አላህ ከክፉ ሁሉ ይጠብቃችሁ ይጠብቀን። ሀገራችንን ሰላም አላህ ያድርግልን። ዛሬ ደግሞ ይዤላችሁ የመጣሁት ተልባና ጥቅሞቹ እንዲሁም ጉዳቶቹን ነው ይዤላችሁ የመጣሁት። ተልባ ጥቅም ቢኖረውም ጉዳትም ደግሞ ሊኖረው ስለሚችል አብረን እናያለን። የተልባ የጤና በረከቶች። ተልባ መነሻው ከአውሮፓ እንግሊዝ እንደሆነ ይነገራል። በአሁኑ ሰዓት በብዙ ሀገራቶች ይበቅላል። አመቱን ሙሉ ገበያ ይውላል። በቀለም ሁለት አይነት ሲሆን እሱም ቢጫና ቡናማ ነው። በቀለማቸው ይለያዩ እንጂ ምግብ ይዘታቸውና ጥቅማቸው ተመሳሳይ ነው። ቢጫው ትንሽ ጣፋጭ ሲሆን ቡናማው ደግሞ ቆምጠጥ ያለ ጣዕም አለው። እኔ ሁለቱንም ቀምሻቸዋለሁ፣ ግን ምንም ልዩነት የለውም፣ አላስተዋልኩም። ጥቅሙ አንድ አይነት ከሆነ ችግር የለውም። ዋናው እሱ ነው። ቀጣዩ አንድ የሻይ ማንኪያ የተልባ ፍሬ በውስጡ ተመጣጣኝ የሆነ ካሎሪ፣ ፕሮቲን፣ ካርቦሃይድሬት፣ ፋይበር፣ ቅባት፣ ኦሜጋ 3፣ ቫይታሚን ቢ1፣ ቢ6፣ ፎሌት፣ ካልሲየም፣ አይረን እና ማግኒዥየም ይዘት አለው። የተልባ የጤና ጥቅሞች የደም ቧንቧዎችን መዝጋት ወይንም መጥበቅን ለመከላከል ይረዳል። የደም ስኳርን ለመቆጣጠር ይረዳል። በጡት ካንሰር የመጋለጥ እድልን ይቀንሳል። ህፃናት ጤናማ የአንጎል እድገት እንዲኖራቸው ያግዛል። ከማረጥ በኋላ የሚመጡ አሳሳቢ ምልክቶችን ይቀንሳል። ጤናማና ለስላሳ ቆዳ እንዲኖረው ያደርጋል። ለጤናማ የሆነ የአንጀት ተዋሲያት እንዲኖረን ያደርጋል። ክብደት ለመቀነስ ይረዳል። አጅብ፣ እኔ የሚያወፍር ነበር የሚመስለኝ ተልባ። ቅባታማ ስለሆነ የሚያወፍር ነበር የሚመስለኝ። ጭራሽ ሰውነት ይቀንሳል። ይሄ ራሱ አንድ ነገር ነው። አንጀትን፣ ቁስለትን፣ ችግሮችን እንደ አይቢኤስ ለማስቀረት ይረዳል። የሆድ ድርቀትን ይከላከላል። መጥፎ ኮሌስትሮል ይቀንሳል። አጠቃቀሙ እንደየባህላችንና ምግብ ልማዳችን ተልባን በምግብ ውስጥ በተለያዩ መንገዶች ልናካተው እንችላለን። ከነዚህም ውስጥ በቁርስ ምግብ ላይ ከ1 እስከ 2 የሾርባ ማንኪያ በመጨመር፣ ለቁርስ ገንፎ እንደ ማባያ በመጠቀም፣ ዶሮ ወይንም አሳ በመሳሰሉ ምግቦች ላይ ከ1 እስከ 2 የሾርባ ማንኪያ በመጨመር፣ የኬክ በምግብ ላይ የሚያደርጉትን ቅቤ ሲያዘጋጁ ብዙ የሾርባ ማንኪያ በመጨመር፣ የሾርባ ምግብ ሲያዘጋጁ ወፍራም ለማድረግ ከ1 እስከ 2 የሾርባ ማንኪያ በመጨመር። ይህን አላውቅም ነበር ሾርባ ላይ እንደሚጨመር። እንዲሁም ደግሞ ከአሳና ከዶሮ ላይ ተጨምሮ እንደሚመገብ። እኛ የምንጠቀመው ተልባውን እንቆላዋለን፣ ይወቀጣል ወይንም ይፈጫል። ከዛ በኋላ በቂጣ እያጠቀስን እንመገበዋለን። እንዲሁም በዳቦ በእንጀራም የሚበሉ አሉ። እኔ ግን በእንጀራ አይመቸኝም። እንዲሁም በገንፎ እያጠቀስን በቂጣ በዳቦ በብዛት ደግሞ መጠጣት ነው። ተልባው ወፈር ተደርጎ ይዘፈዘፍና ከዛ መጠጣት። እኔም እጠጣዋለሁኝ። ምንም አይነት ጉዳት አላመጣብኝም እስካሁን ድረስ። አሁን ስላላገኘው ነው እንጂ በፊት እጠጣለሁኝ። እና እኛ ለሆዳችን ነው የምንጠቀመው፣ ለማባያነት ነው የምንጠቀመው። ግን እሱ ብዙ ጥቅሞች አሉት። ጉዳቶቹን ደግሞ እንቀጥል። የጎንዮሽ ጉዳት ይላል። ተልባ ብዙ ጤናማ ጥቅሞች ቢኖሩትም አልፎ አልፎ ሊከሰቱ የሚችሉ ጉዳቶች አሉ። የተፈጨ ተልባ ፋይበር የበዛበት ስለሆነ በብዛትና አንድ ጊዜ ስልኬ ጠፍቶ ነው። የተፈጨ ተልባ ፋይበር የበዛበት ስለሆነ በብዛትና
በፍጥነት መመገቡ የሆድ ችግር እንደ ጋዝ ማግሳት ሊያስከትል ይችላል። የተፈጨ መቼም ጥሬውን አይበላም እኮ ሳይፈጭ። ለአንዳንድ ሰዎች ከልክ ያለፈ አለርጂ ምልክቶች ተልባ ወይንም የተልባ ዘይት ሊፈጥርባቸው ይችላል። ከአንዳንድ መድኃኒቶች ጋር ግጭት ሊኖረው ይችላል፣ ሊፈጥር ይችላል ግጭት። ለምሳሌ ከደም ማቅጠን እንክብሎች፣ የደም ማቅጠን መድኃኒት የምትወስዱ ሰዎች ተልባን ባትጠቀሙ። የደም ማቅጠን ሕክምና የሚያደርጉ ከሆነ ከሕክምና ባለሙያው ጋር ይነጋገሩ። የደም ማቅጠን ሕክምና የምታደርጉ ሰዎች ተልባን መጠቀም ከፈለጋችሁ ዶክተሩን አማክሩ ይለናል። እና ጉዳቱ ይሄ ነው። እንዲሁም ደግሞ አለርጂ ያለበት ሰው፣ አሁን አንዳንድ ሰው ወተት ሲጠጣ ፊቱ ብጉር የሚወጣበት አለ፣ እንቁላል ሲበላ ብጉር የሚወጣበት አለ፣ ዘይት ስለሆነ ማለት ነው። ልክ እንደዛ ተልባም ስትመገቡ አለርጂ ሊኖርባችሁ ይችላል፣ በተመሳሳይ መልኩ እንደ ምሳሌ ማለት ነው። እና ይሄ ነው። እንዲሁም ደግሞ መድኃኒት የምትወስዱ ከሆነ የደም ማቅጠን እንክብል የምትወስዱ ከሆነ እሱም ያው እንደተባለው ሐኪምን ማማከር። የተፈጨ ተልባ በብዛት ፋይበር ስላለው መቼም ሁላችንም ፈጭተን ነው የምንጠቀመው። ስለዚህ ጥንቃቄ አድርጉ ይለናል። ቆይ እስኪ እሺ፣ ጤናዎ በእጆ። እናመሰግናለን ስላካፈሉን የተልባ የጤና በረከቶች። ከሱ ላይ ያገኙትን አንብቤ ይጠቅመናል ብዬ ያሰብኩትን ለእናንተ ይዤላችሁ መጥቻለሁ። እናንተ ደግሞ ሰምታችሁ ጥቅሙና ጉዳቱን አስተውለን በጥንቃቄ እንጠቀምላችኋለሁኝ። ውድ ቤተሰቦቼ ስለተከታተላችሁኝ አመሰግናለሁ። ላይክ አትርሱ፣ ሰብስክራይብ አትርሱ፣ አበረታቱኝ ጎበዞቹ እና ሁሌም ለምታበረታቱኝ እና ላይክ ሰብስክራይብ ለምታደርጉኝ ሁሉ አመሰግናለሁ። አላህ ኸይር ጀዛችሁን ይክፈላችሁ እላለሁኝ። በተረፈ እንደነዚህ አይነት የጤና ጥቅሞች ያላቸው የምግብ አይነቶችን በቀጣይም ይዤላችሁ እመጣለሁ። በቀጣይ ደግሞ እስከምንገናኝ መልካም ቀን ይሁንላችሁ። ሰላም አለይኩም።